እንዴት ነሽ? ሰላም ነው? እሷ ጨብጪኝ እንዴ? እንዴት ነሽ? የሆነ ቦታ የማቅሽ መሰለኝ። ፊትሽ አዲስ አልሆነብኝም። 10 ብር ላይ ሰፌድ ይዛ ያለችው ልጅ አንቺ ነሽ እንዴ? በጣም ነው ደግሞ የሚያምርብሽ አለባበስሽ። ቢጫ ጠጅ ትወጃለሽ? መስላለህ? አመሲኝ ግንባርሽ አካባቢ አመሲኝ ምትወጃ አመሲኝ። እንዴት ነው? ጆሮ ጌጥሽ ሁሉ ያምራል። አንቺ በጣም ቆንጆ ነሽ እውነት። አንቺ የሲሚንቶ ወረቀት ራሱ ብለብሽ ያምርብሻል። ምን? የሲሚንቶ ወረቀት ራሱ ብለብሽ ያምርብሻል። ባይዘው አቅሻለሁ ልበል ከዚህ በፊት ባይኒውም ባፍንጫ የሆነ ቦታ አቅሻለሁ። ረብታቀኝ የሆነ ጊዜ ሜክሲኮ ጋር አስነጥሰሻል 7 ሰዓት ላይ በእውነት ቀለኛ ነው ወይ? ይሄን ድምጽ ማቀው መሰለኝ በጣም ሬዲዮ ላይ የዘወትር ደዋይ ነሽ መስላለሁ ለዛ ባላለሽ እንዴ? በጣም ደስ ያለሽ በእውነት። አሁን እሱን ነው የምትጠብቂው? አዎ። እኔ ግን እሱ የሚሆንሽ አይመስለኝም። የተለያየ ጊዜ ከተለያየ ሴቶች ጋር ነው የማየው፣ ግን አይቻችሁ አውቃለሁ አንድ ላይም እና እሱን ግን ከተለያየ ሴቶች ጋር ያዋለውና አይሆንሽም። እኔን አለመተዋወቅሽ እኮ ነው እንዲህ ያደረገሽ። ግን ደስ ያለሽ በጣም። አንቺ አይኔ ውስጥ የሆነ ነገር ገባብኝ በእናትሽ። ምንድን ነው? የሆነ ነገር ገባ አይኔ ውስጥ። እፍ በይልኝ በእናትሽ። ያማል እንዴ? ምን አረኩሽ? እኔ እኮ ለጨዋታ ብዬ እኮ ነው። ኧረ እባክህ ምን ችግር አለው? በጣም እኮ ደስ ያለሽ ደግሞ። አታካብጂ። ምንድነው ሴትኛ አናውቅም እንዴ? እኔ እኮ ያንቺ አይነት 40 በቆሎ መፈልፈያ ያለኝ፣ ግን መናገር ስላልፈለኩ ነው። እኛ ነገር ኧረ አንቺ ራስ ጤነኛ መስኝ። ምንድነው? ቅድምም ሳልፍ ነበርሽ፣ አሁንም ቆመሻል ረጅም ሰዓት። ኮባነሽ እንዴ? ተክለውሽ ነው እንዴ? አይመለከትም። ሰው ባልሆንሽ ባለ ጥሩ ባሰበላት ትበሰጫጫለች እንዴ? እኔ ግን ሴቶች ስትባሉ በጣም የሚገርመኝ ነገር ምንም የለም ግን ሄሎ አየሁልሽ እኮ ጉድሽን። ያው ያንቺን ጉዳይ እኮ እዚህ ጋር ደግሞ ሌላ ጉድ እኮ እያየሁ ነው። አየሁልሽ